ይሄ የምታዩት ደግሞ መስጂድ አልጂን ይባላል። መስጂድ ጂን ማለት ለምን እንደተባለ ታሪኩንም እንነጋገራለን። መስጊዱን ደግሞ መጀመሪያ እዩት፣ ውስጡንም ደግሞ አሳያችኋለሁ። መስጂድ ጂን ይባላል። ይሄ የምትመለከቱት ማለት ነው። አሁን ተዘግቷል። ይኸውላችሁ የወንዶች መስገጃ ይሄ ነው። እዚህ ጋር ቢሰግዱት ስለተዘጋ ነው። ውስጡ አሳያችሁ ነበረ፣ ተዘግቷል። እዛ ድረስ ታሪኩ ምንድነው? የአላህ መልእክተኛ አለይሂ ሰላቱ ሰላም እዚህ ቦታ ላይ ቁርአን እየቀሩ ባሉበት ወቅት ላይ ጂኒዎች ይመጡና ይሰማሉ፣ ቁርአኑን ያዳምጣሉ። ከዛ በኋላ ካዳመጡ በኋላ ደግሞ አላህ በቁርአን ላይ እንደነገረን ወኢዝ ሰረፍና ኢለይከ ነፈረ ሚነል ጂን የስተሚዑነ አልቁርአን ፈለማ ሐደሩሁ ቃሉ አንሲቱ ፈለማ ቁድየ ወለው ኢላ ቀውሚሂም ያ ቀውመና ኢና ሰሚዕና ኪታበን እንዚለ ሚን ባዕድ ሙሳ ሙሰዲቀን ሊማ በይነ የደይህ የህዲ ኢለል ሐቂ ወኢላ ጠሪቂ ሙስተቂም። ሰዎች ጂኒዎች እዚህ ቦታ ላይ ተሰብስበው ቁርአን ከሰሙ በኋላ ያው እኛ ህዝቦቻችን ወይ ብለው ዳዕዋ ጀመሩ። እኛ ከሙሳ በኋላ መልእክት ሰምተናል። በጣም የሚያጅብ የሚገርም የሆነ መልእክት ነው እና ሰዎች ወይ እመኑ፣ ስለሙ፣ እስልምናን ተቀበሉ፣ ይሄን ቁርአንን ተከተሉ ብለው ዳዕዋውን ከዚህ ሰምተው የነብዩን ቁርአን ከዚህ ሰምተው ዓለም ላይ ለወገኖቻቸው ለጂኒ ወገኖቻቸው ያሰራጩበት ቦታ መነሻቸው ይህ ነው። መስጂድ አልጂን የሚባለው የጂኖች በጂኖች ስም የተሰየመው መስጂድ ነው። ጂኒዎች ከሰዎች ጋር አብረው ይቀላቀላሉ፣ አብረው ይሰግዳሉ፣ አብረው ሌሎችን ኸይር ነገሮችን ያደርጋሉ። ሸር ከሚሰሩት ጋርም አሉ፣ ኸይር ከሚሰሩት ጋርም አሉ። ከጂኒዎች ውስጥ ሸረኛ አለ፣ መጥፎ፣ እንደዚህም ደግሞ ኸይረኛ አለ፣ ጥሩ፣ ጀነት የሚገባም አለ፣ ጀሃነም የሚገባም አለ። ከጂኖች አማኝም አለ፣ ከጂኖች ደግሞ ከሃዲም አለ፣ ሙናፊቅም አለ። ልክ ሁኔታቸው በአጠቃላይ እንደ ሰው ልጆች ነው ማለት ነው። እና ይሄ የተሰየመበት ምክንያት በዛ ምክንያት ነው። ዳዕዋቸውን ያስፋፉበት ቦታ አማኝ ጂኒዎች ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።